ጠዋቱ ጸጥ ያለ ነው። አይኑን ከመክፈቱ በፊት አእምሮ ቀድሞውኑ ነክቷል። ሐሳቦቹ መንቀሳቀስ ይጀምራሉ። መጀመሪያ ላይ ቀስ ብለው፣ ከዚያም በፍጥነት። ትናንት ያላከናወኗቸውን ነገሮች ያስታውሳሉ። መላክ ያለበት ግን ያላኩት ሜሴጅ፣ ሊያጸዱት ያሰቡት ክፍል፣ ጀምረዋለሁ ያሉት ሥራ እና በድንገት በደረቶ ላይ ከባድ ስሜት ይሰማዎታል። በቀኑ ላይ እንደተንጠለጠለ ጥቁር ደመና ሆኖ ይሰማዎታል። ገና ከአልጋው እንኳን አልወጡም፣ ነገር ግን ቀኑ እያሳደዱት እንደሆነ ይሰማዎታል። ጫና አለ። ሥራ የበዛቦት ያህል ጫና፣ በፍጥነት የመንቀሳቀስ ጫና፣ ፍጹም የመሆን ጫና። ነገር ግን ሰውነቱ ዝግጁ እንደሆነ አይሰማውም። ቀኑ ከመጀመሩ በፊት አእምሮ የድካም ስሜት ይሰማዋል። ስለዚህ በአልጋ ላይ ጥቂት ረዘም ላለ ጊዜ ይቆያሉ። ስልኮትን ያነሳሉ፣ ያገላብጣሉ፣ የተሻለ ስሜት እስኪመጣ ድረስ። ነገር ግን ስሜቱ አይመጣም። ቀስ በቀስ በጭንቅላቱ ውስጥ ለስላሳ ድምፅ ይሰማል። ምናልባት ይህን ድምፅ ከዚህ በፊት ሰምተውት ይሆናል። እንዲህ ያሉ ነገሮችንም ይላል። ለምንድን ነው እንደዚህ ሆንኩት? ለምንድን ነው መጀመሪያ ቃተኝ? ምናልባት እኔ ሰነፍ ነኝ? ነገር ግን በጥንቃቄ ያዳምጡ። ያ ድምፅ ስህተት ነው። እርስዎ ሰነፍ አይደሉም። እርስዎ ስራ በሚበዛበትና ተፈላጊ በሆነ ዓለም ውስጥ የሚኖሩ ሰው ናት። እና ዛሬ ስለ አንድ አስፈላጊ ነገር እናወራለን። ስለ መዘግየት ስሜት ወይንም ፕሮክራስቲኔሽን እናወራለን። ለምን እንደሚከሰት፣ ምን ያህል ከባድ እንደሚሆንና ከሁሉም በላይ ደግሞ እንዴት ስሜቱን ማለፍ እንደሚችሉ፣ ራስዎትን በማስገደድ ወይንም በመቅጣት ሳይሆን አእምሮን በመረዳትና እንዴት እንደገና መጀመር እንደሚችሉ በመማር። ከመዘግየት ስሜት በስተጀርባ ያለው ስውር ችግር ብዙ ሰዎች መዘግየት ስሜት በቀላሉ ስንፍና እንደሆነ ስለሚያስቡ ነው። ነገር ግን እውነታው ብዙ ጊዜ ያ አይደለም። የመዘግየት ስሜት አብዛኛውን ጊዜ የመከላከያ ዘዴ ነው። አእምሮ ምቾት ከማይሰጥ ነገር ሊጠብቆ እየሞከረ የሚፈጥረው። አንዳንድ ጊዜ ፍርሃት ነው፣ አንዳንድ ጊዜ ጫና ነው፣ አንዳንድ ጊዜ ደግሞ ከፊቱ ያለው ተግባር በጣም ትልቅ እንደሆነ የሚሰማው ስሜት ነው። ስላዘገዩት የመጨረሻው ተግባር ያስቡ። ምናልባት ፕሮጀክት፣ ጥናት ወይንም ክፍሎን ማጽዳት ሊሆን ይችላል። ለሌላ ሰው ሲያስረዱት ተግባሩ ብዙውን ጊዜ ቀላል ይመስላል። ነገር ግን በእርሱ አእምሮ ውስጥ የተለየ ስሜት ይፈጥራል። በአእምሮ ውስጥ ስራው እንደ ተራራ ይሆናል። ስለ እያንዳንዱ እርምጃ አንድ ጊዜ ማሰብ ይጀምራሉ። ሊበላሹ የሚችሉትን ነገሮች ሁሉ በምናቡ ያስባሉ። ውድቀትን ያስባሉ። ሰዎች ስራውን ሲገመግሙ በምናቡ ያስባሉ እና በድንገት ስራው ከእውነታው በላይ በጣም የከበደ ይሆናል። ስለዚህ አእምሮ ቀለል ያለ ነገርን ይፈልጋል። ፈጣን የእፎይታ ስሜት የሚሰጥ ነገር፣ ስልኮ፣ ቪዲዮ፣ ማህበራዊ ሚዲያ ወይንም ቀለል ያለ ምግብ፣ ለጥቂት ደቂቃዎች ብቻ የሚቆይ ትኩረትን የሚከፋፍል ነገር እና እሱም ለጥቂት ጊዜ ይሰራል። ቀለል ያለ ስሜት ይሰማዎታል። ነገር ግን እፎይታው አይቆይም፣ ምክንያቱም ስራው አሁንም እዚያው አለ እየጠበቀ። እና አሁን ሌላ ነገር መጥቷል፣ የጥፋተኝነት ስሜት። የጥፋተኝነት ስሜት በዓለም ላይ ካሉ በጣም አድካሚ ስሜቶች አንዱ ነው። ባለመጀመሩ መጥፎ ስሜት ይሰማዎታል። በቅርቡ ጀምራለሁ ብለው ለራሱ ቃል ይገባሉ። ነገር ግን በቆዩ ቁጥር ስራው ይበልጥ እየከበደ ይሄዳል። ብዙም ሳይቆይ እንደ ትንሽ ኮረብታ መታየቱ ያቆማል፣ እንደ ግዙፍ ተራራ ይሆናል። ይህ የጸጥታው የመዘግየት ስሜት ውደት ነው። ፍርሃት መዘግየትን ይፈጥራል። መዘግየት የጥፋተኝነት ስሜትን ይፈጥራል። የጥፋተኝነት ስሜት ደግሞ የበለጠ ፍርሃትን ይፈጥራል እና ውደቱ ደጋግሞ ይመጣል። በአእምሮ ውስጥ ያለው ውጊያ በእያንዳንዱ ሰው ውስጥ ሁለት ድምጾች አሉት። አንዱ ድምፅ ስለ ወደፊት ያስባል። ይህ ድምፅ እቅድ ያወጣል፣ እንድታድጉና እንድትማሩ ይፈልጋል። ነገር ግን ሌላም ድምፅ አለ። ይህ ድምፅ የሚኖረው አሁን ባለው ቅጽበት ብቻ ነው። ምቾትን፣ ደስታንና አሁን ጥሩ ስሜትን የሚሰጡ ነገሮችን ብቻ ይፈልጋል። እነዚህ ሁለት ድምጾች አብረው ሲሰሩ ህይወት ሚዛናዊ እንደሆነ ይሰማዎታል። ነገር ግን እርስ በርሳቸው ሲጣሉ የመዘግየት ስሜት ይመጣል። ምቾትን የሚፈልገው ድምፅ ይበልጥ ይጮሃል። 5 ደቂቃ ብቻ ጨምር ወይ ነገ ይሻላል ይላል። ነገር ግን እዚህ ጋር ለመረዳት አስፈላጊ የሆነ ነገር አለ። አእምሮ ምቾትን እንዲመርጥ ተደርጎ የተገነባ ነው።
ያ ጉድለት አይደለም፣ በቀላሉ የሰው ልጅ እንዴት እንደሚተርፍ የሚያሳይ ነው። ለሺህ ዓመታት ሰዎች በቻሉበት ጊዜ ሁሉ ጉልበት መቆጠብ ነበረባቸው ለመኖር። አእምሮአቸውን በእውነት አስፈላጊ ካልሆነ በስተቀር ከባድ ጥረትን ማስወገድ ተምሯል። ነገር ግን የዘመኑ ዓለም የተለየ ነው። የዛሬ ስኬት ብዙ ትኩረት እና ረጅም ጥረት ይጠይቃል። ጥናት መፍጠር ወይንም ትርጉም ያለው ነገር መገንባት። እነዚህ ነገሮች ፈጣን ሽልማቶችን አይሰጡም። ስለዚህ አእምሮ በተፈጥሮ እነርሱን የመዘግየት ስሜት እንዲሰማዎት ያደርጋል። ይህንን መረዳት ሁሉንም ነገር ይለውጣል። የመዘግየት ስሜት ደካማ ለመሆኑ ማስረጃ አይሆንም፣ ሰው ለመሆኑ ማስረጃ እንጂ። የመቀበል ቀላል ኃይል። አሁን ስለ አንድ ኃይለኛ ነገር እናውራ። መቀበል። መቀበል ማለት እጅ መስጠት ወይንም መሞከርን ማቆም ማለት አይደለም። በቀላሉ የራሱን ስሜቶች መዋጋት ያቆማሉ ማለት ነው። ሐሳቦቹን በሰማይ ላይ እንዳሉ ደመናዎች አድርገው ያስቡ። ሰማዩ ራሱ ጸጥተኛና ሰፊ ሆኖ ይቆያል። እርስዎ ሰማዩ ነዎት። ሐሳቦቹ የሚያልፉ ደመናዎች ብቻ ናቸው። አንዳንድ ጊዜ ለመስራት ሲቀመጡ የመቃወም ማዕበል ይታያል። ፍርሃት፣ መሰልቸት ወይንም ጥርጣሬ። አብዛኛው ሰው ለእነዚህ ስሜቶች ምላሽ የሚሰጠው በመታገል ነው። ነገር ግን እንግዳው እውነት ስሜትን መዋጋት ብዙውን ጊዜ የመዘግየት ስሜት ይበልጥ እንዲጠናከር ያደርገዋል።